እንግዲህ ይሄንን ዌብሳይት እንደ ሊንክ ነው የሚላክላችሁ። በምትከፍቱበት ሰዓት የባለ ልደቷ ፎቶ፣ ስኬጁል፣ ይሄ ካላንደር እንዲሁም ደግሞ የተለያዩ ስላይድ የሚያደርጉ ፎቶዎች ይኖራሉ። ከዛ ሎኬሽን፣ ልደቱ የሚከበርበት ሎኬሽን እንዲሁም ደግሞ በርዝዴይ ታይሙን ካውንት ያደርግልናል ከተላከበት ሰዓት ጀምሮ እስከሚከበርበት። ከዛ ደግሞ የሚመጣው ሰው ሙሉ ስሙንና ፕሮግራሙ ላይ እንደሚገኝ እንደማይገኝ አቴንድ የሚያደርግበት ሊስት ነው። ከዛ ደግሞ ይሄ ሜሴጅ ለባለ ልደቷ ሜሴጅ ብቻ የተለያየ ለልጅቷ ዊሽ የሚደረጉ መልእክቶች ማስተላለፍ የምትፈልጉትን መልእክት ለኔ ለመጀመሪያ ጊዜ ነው እንደዚህ አይነት የመጥሪያ ዲጂታል ኢንቪቴሽን ሳይ። እንግዲህ ይሄንን የኢንቪቴሽን ዲጂታል ኢንቪቴሽን የላከልኝ የኔ ሰርግ ኢቨንት ነው። በጣም ጨዋ ዲሲፕሊን የሆነ ወጣት ነው። እሱ ነው እንግዲህ ሰርቶ የላከልኝ። ለጓደኞቼ ስልክ በጣም ደስተኞች ነበሩ። ምክንያቱም ብዙ ጊዜ ወይ በካርድ ነው ወይ በስልክ ነው ልደት የምንጠራውና ይሄንን ሲያዩት በጣም ደስተኛ ነበሩ። እኔም ራሱ ሳየው በጣም ደስተኛ ነበርኩኝ። እንደዚህ አይነት የመጥሪያ ቢለመዱ በጣም አሪፍ ነው ብዬ አስባለሁኝ። እንግዲህ የቲክቶክ አካውንቱን እየገባችሁ የኔ ሰርግ ዲጂታል በሚል የቲክቶክ አካውንት ገብታችሁ ፎሎ አድርጉት። የምትፈልጉት ሰዎች ደግሞ ኢንቦክስ አድርጉለት። በአጭር ጊዜ ውስጥ በጥራት ያቀርብላችኋል። እኔ በጣም ነው ማመሰግነው ወንድሜ፣ አክብረኸኝ በዚህ አጭር ጊዜ ቆንጆ የመጥሪያ የዲጂታል ኢንቪቴሽን ስለላክልኝ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እሺ